ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራሮች የተባሉ ደጋጉ ቅዱሳን ሲሆኑ በድቅድቅ ጨለማ ውስጥ የተገኘች እውነተኛ ብርሃን፣ ለፀሐዩ መምጣት የተዘረጋች ሰማይ፣ በሌሊት የምታበራ ጨረቃ፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ የሆነች ንጽሕት እናት እመቤታችን ቅድስት ድንግል ማርያም። በዛሬው ቪዲዮ የእመቤታችን የቅድስት ድንግል ማርያምን ከጽንሰቷ ጀምሮ እስከ ልደቷ ያለውን ተሰምቶ የማይጠገብ ታሪኳን በዝርዝር አስቃኛችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። የእመቤታችን መወለድ አስቀድሞ በነቢያት የተነገረ በብዙ ኅብረ አምሳል የተገለጠ ነው። በነገረ ማርያም እንደምንረዳው እመቤታችን ከመወለዱ አስቀድሞ ቅድመ አያቶቿና ወላጆቿ ምልክት አይተው ነበር። የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ሲሆን ከገሊላ በስተሰሜን በኩል ይገኛል። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ቃለ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ መሆኑን ይገልጣል። መኃልየ ምዕራፍ 4 ከቁጥር 7። የእመቤታችን የቅድስት ድንግል ማርያም የትውልድ ሐረግ እንዲህ ነው። በእግዚአብሔር የሚያምኑ ጴጥርቃና ቴክታ የሚባሉ በሀብት የከበሩ ባልና ሚስት በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም፣ መካን ነበሩ። ከዕለታት አንድ ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ቴክታን፣ እህቴ ሆይ ይህ የሰበሰብነው ገንዘባችን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም፣ የሚወርሰን ልጅ የለንም። አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጴጥርቃም እንዲህ ያለውን ነገር እንኳንስ ላደርገው በልቡናዬ እንደማላስበው አምላከ እስራኤል ያውቃል አላት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ያውቃል። ማታ በሕልሜ ነጭ አንስት ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለዱ ሰባተኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈች ዘንድ ሄዶ ቴክታ የነገረችውን ሕልም ለፈቺው ነገረው። ያም ሕልም ፈች እግዚአብሔር በምሕረቱ አይቷችኋል፣ 7 አንስት ጥጃ መውለዳችሁ 7 ሴቶች ልጆችና የልጅ ልጆች ትወልዳላችሁ። ሰባተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ለቴክታ ነገራት። እርሷም አምላከ እስራኤል የሚያደርገው ማን ያውቃል ብላ ዝም አለች። በዚያው ወራት ቴክታ ጸነሰች። በ9 ወሯም ሴት ልጅ ወለደች። ስሟንም ሄሜን ብላ አወጣችላት። ሄሜን አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗ ዴርዲ ብለው ስም አወጡላት። ዴርዲ ማለት ከአባቶች ወገን የተገኘች ማለት ነው። ዴርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶና ማለት ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባል አጋቧት፣ ሴት ልጅም ወለደች። በ8ኛው ቀን ስሟን ሴትና ብለው አወጡላት። ሴትና ማለት ሞያዋ ያማረ ምግባሯ የሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክቡራን ከባለጸጋ ወገን የተወለደች ማለት ነው። ሄርሜላ እንዲሁ አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗ ሐና ብላ ስም አወጣችላት። ሐና ማለት በሃይማኖት በምግባር የጸናች በንጽህና በቅድስና የተሸለመች ክብርት ወልዕልት ደግ ፍጥረት ማለት ነው። ከጴጥርቃና ከቴክታ የተወለዱ ሌሎች ብዙ ልጆች አሉ። ነገር ግን የእመቤታችን የቅድስት ድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባዔ አልተቆጠረላቸውምና አልተጻፉም። ሐናም አደገች። ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። ሐናና ኢያቄም ሲኖሩ ልጅ አልነበራቸው። ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ዘውትር እግዚአብሔርን ፈጽመው ይለምኑት ነበር። አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴት ነው ቢሉ ኢያቄም አቤቱ የአባቶቼ የእስራኤል አምላክ እኔን ባሪያህን ስማኝ፣ ጸሎቴን ተቀበል፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብሎ ሲለምኑ አለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ ባሪያህ እለምንሃለሁ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆን የተባረከች ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። እንዲህ ብለው ሲያዝኑ ሲጸልዩ አሉ። በዚያን ዕለት ሐና አንዲት ርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚህች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኸኝ ብላ ምርር ብላ ለቀሰች። ወዲያው ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣
ሴት ልጅ ብንወልድም ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህናቱ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁን ይቀበላችሁ፣ ጻድቀ ልቡናችሁን ይፈጽምላችሁ ብሎ ጸሎታቸውን አሳርጎላቸዋል። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሚሆን ሐሳባቸውን ተመለከተ። ኢያቄምና ሐና በዕለቱ ራእይ አይተው ነገር አግኝተው አደሩ። ራእዩም ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም ምን ሕልም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስተኛ አየሁ አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭነቷ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን ስለመጽነቷ ነው። ይህን ራእይ ያዩት ሐምሌ 30 ቀን ነው። እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። አልጋ ለይተው እስከ 7 ቀን ድረስ ለየብቻቸው በሱባኤ ሰነበቱ። ነሐሴ 7 ቀን መልአኩ ቅዱስ ገብርኤል ከሰው የላቀች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁ አላቸው። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን በዕለተ እሁድ ተጸነሰች። እመቤታችን በተጸነሰች ጊዜ አይሁድ በቅናት ተነሱባት። ቅናቱ እንዴት ነው ቢሉ ሳሚና የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ዘንድ ሄዶ ሞተ። እነርሱም እንቀብራለን ብለው በአልጋ አድርገው ይዘው ሄዱ። ከመንገድ አሳረፉት። እንደ ሀገራቸው ልማድ አልጋውን እየዞሩ ሲያለቅሱ የሐናም ያጎቷ ልጅ ስለነበር አብራ ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል የሞተው ልጅ ተነስቷት። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድ አብረው ነበሩና ሳሚናስ ምን አየህ? ምን ትላለህ? ቢሉት ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኑ አሰማው። እኔንም ያስነሳችኝና ያዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ ቀድሞ አባቶቿ እነ ዳዊት እነ ሰሎሞን 40 ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙ። ከሐና የሚወለደው እንዲሁ ሊገዛን ነውን? ሳይወለድ እንግደለው ብለው ሊገሉ ያስቡ ነበር። መልአኩ ገብርኤልም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። ሐናና ኢያቄምም አይሁድም ፈርተው ወደ ሊባኖስ ተራራ ሸሽተው በስደት ላይ እያሉ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወለደች። እመቤታችን በተወለደችበት ዕለት ታላቅ ደስታ ተደረገ። ቤታቸው በብርሃን ተመላ። በስምንተኛውም ቀን ማርያም ብለው ስም አወጡላት። ቅዱስ ዮሐንስ መጥምቅ የጌታን መንገድ ጠራጊ፣ የአዋጅ ነጋሪ፣ ታማኝ ምስክር በመሆኑ በተወለደ ጊዜ መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ የቅዱስ ዮሐንስ መወለድ ለብዙዎች ደስታና የምስራች አብሳሪ ከሆነ ድኅነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የእመቤታችን የቅድስት ድንግል ማርያም ልደትማ ምንኛ ያስደስት! እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ፣ በቅድመ አያቶቿ በቴክታና በጴጥረቃ ሕልም እንደታየችው በሌሊት የምታበራ ጨረቃ፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ኢያቄምና ሐና ከአይሁድ ለማምለጥ ተሰደው በሊባኖስ ተራራ ላይ ድንኳን ጥለው በመቀመጥ እንዲሁም ምግባቸውን ንፍሮና ጥራጥሬ ስለነበር ይህን ትውፊት መሠረት በማድረግ በቤተ ክርስቲያናችን በማህሌት በቅዳሴና ታቦታትን በማክበር ከመኖሪያ ቤት ውጭም ቂጣ ተጋግሮ ንፍሮ ተቀቅሎ እየተበላ ይከበራል። ይህ በዓል እስከ ደርግ ዘመነ መንግሥት ድረስ ብሔራዊ በዓል ሆኖ ይከበር ነበር። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ አማላጅነቷ በሁላችን ላይ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።